ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች፣ ዛሬ ደግሞ ዋና የስኬታማ ዩቲዩበር ሚስጥሮችን እነግራችኋለሁ። በመስራት ላይ ያላችሁም ገና ዩቲዩብ ለመስራት ያሰባችሁ ሁሉ ለሁላችሁም የሚጠቅም መረጃ ስለሆነ ተከታተሉኝ። ይህንን ፕሮግራም አሰናድቼ የማቀርብላችሁ እኔ ደሳለኝ ካሳዬ ነኝ ከደሱቴክ ቲዩብ። የስኬታማ ዩቲዩበር የመጀመሪያው ሚስጥሩ ምንድነው? መንፈሳዊነት ነው። ስኬታማ ዩቲዩበር ወይም ሚዲያ ላይ የሚሰራ የሚዲያ አርበኛ የሆነ ዩቲዩበር ስኬታማ ለመሆን መጀመሪያ የራሱ የሆኑ ብራንዶችን ለመገንባት በሰዎች ዘንድ ተወዳጅነትን ለማትረፍ መንፈሳዊ መሆን አለበት ማለት ነው። መንፈሳዊነት ስንል ምንድነው? ለቃላችን ታማኝ፣ የምንሰራቸው ነገሮች አዎንታዊ ነገሮች ለሰዎች መጠቀሚያና ሰዎችን ሊያስተምሩ ሊመክሩ የሚችሉ መሆን አለባቸው ማለት ነው። መንፈሳዊ ስንሆን ጥበብ እናገኛለን፣ ሞገስ እናገኛለን ማለት ነው። ማመስገን ማገልገል አለብን ማለት ነው። የተፈጠርነው ለማገልገል ለማመስገን ስለሆነ አገልጋይ አመስጋኝ መሆን አለብን ማለት ነው። ስለዚህ መንፈሳዊነት ማለት በአቋማችን የጸናን የማንነዋወጥ ለሰዎች ታማኝ ሆን አዎንታዊ ነገሮችን የምንሰራ ቋሚ ሰው መሆን አለብን ማለት ነው። ሁለተኛ እምነት ነው። የምንሰራው ስራ ይሆንልኛል፣ ይሳካልኛል ብሎ አምኖ መነሳት ቆራጥ መሆን ነው ማለት ነው። ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም። ወይ ማመን ነው፣ ካላመን ደግሞ ይሳካልኛል ብለን ካላሰብን መተው ነው። የሆነ ነገር ስንሰራ ወይም ስናስብ በተለይ ዩቲዩብ ላይ በጣም ትዕግስትን የሚጠይቅ ስራ ስለሆነ አይሆንልኝም ወይስ ይሆንልኛል እያልን የምንወላወል ከሆነ አይሆንም፣ ይሆናል በሚል አምነን በሙሉ ልብ ተነስተን መስራት መቻል አለብን ማለት ነው። ሶስተኛው ውሳኔ ነው። ውሳኔ ስራ ለመስራት ወይም በዩቲዩብ ስኬታማ ለመሆን መወሰን ያስፈልጋል ማለት ነው። እቅዶችን ማውጣት ያስፈልጋል። የረጅም ጊዜ የአጭር ጊዜ እቅዶች ብለን በሁለት ከፍለን በእነዚህ እቅዶቻችን መሰረት መመራት ያስፈልጋል ማለት ነው። የወሰናቸውን ውሳኔዎች ያቀድናቸውን እቅዶች በጥንቃቄ ተግባራዊ ማድረግ ያስፈልጋል ማለት ነው። ከምንወስናቸው ነገሮች ውስጥ ለምሳሌ ጊዜን በአግባቡ ለመጠቀም መወሰን፣ ቪዲዮ የምንቀርጽበት፣ ኤዲት የምናደርግበት፣ ቱቶሪያል የምናይበት፣ ለቀረጻ የምናዘጋጅበት፣ ቀረጻ የምናደርግበት፣ ሌሎች ከዩቲዩብ ጋር የተያያዙ ተግባሮችን የምናከናውንባቸውን የየራሳቸው ፕሮግራምና እቅድ ጊዜ ሊኖራቸው ይገባል ማለት ነው። ካልሆነ ግን ምንድነው የምንሆነው? ያንንም ጅምር ስለምናደርግ ኮንሲስታንሲ አይኖርንም፣ ዝሮ ነው የምንሆነው ማለት ነው። ስለዚህ እምነት፣ መንፈሳዊነትና ውሳኔ ለስኬታማ ዩቲዩበር በጣም ወሳኝ የሆኑ ቁልፎች ናቸው ማለት ነው። ስኬታማ ዩቲዩበር ስኬታማን ገበሬ ይመስላል፣ ጠንካራ ዩቲዩበር ጠንካራን ገበሬ ይመስላል ማለት ነው። ስለዚህ የዩቲዩብ ጉዞ ልክ እንደ ግብርና ስራ ተመሳሳይነት ይዘት አለው ማለት ነው። ተጀምሮ ቀስ በቀስ የሚያድግ ነው። እለቱን ተሰርቶ እለቱን ምርት አይገኝም። አብዛኛዎቻችን ምንድነው ዩቲዩብ ይከፈታል፣ ከዩቲዩብ ገንዘብ ይገኛል ብለን እናስባለን። ቀጣይ ዩቲዩብ እንከፍታለን፣ ዩቲዩብ እንደከፈት በዛኑ ሰሞን ገንዘብ ጀነሬት የምናደርግ ይመስለናል ማለት ነው። ግን አይደለም። ቀስ በቀስ የሚያድግ ነገር ነው። በሂደት የሚያድግ ነገር ነው። ልክ ገበሬ ዘር ዘርቶ ወደ ቤቱ ምርቱን እስከሚያስገባ ድረስ ያለው ጊዜ ይወስዳል ማለት ነው። ስለዚህ በእነዚህ ሂደቶች መካከል ያሉትን ነገሮች ከግብርና ስራ ጋር ወይም ከገበሬው ስራዎች ጋር አንድ ጠንካራ ገበሬና አንድ ጠንካራ ዩቲዩበር ምን ማድረግ እንዳለባቸውና የሚያገናኛቸውን ነገሮች አንድ በአንድ እናያቸዋለን። የመጀመሪያው ስራ ምንድነው? ገበሬ ምን ያስባል? መሬት ያስባል። ለዚህ መሬት ይስማማዋል የሚለው ማለት ነው። መሬት ያዘጋጃል። ዩቲዩበርም ምን ያደርጋል? መሬቱን ያዘጋጃል ወይም ዩቲዩብን ይከፍታል። ለዩቲዩብ የሚያስፈልጉ ሐሳቦችን በዚህ ዩቲዩብ ቻናሌ ምን እሰራለሁ የሚለውን ሐሳብ ያጠናል፣ ይመረምራል ማለት ነው። ገበሬም ለዚህ መሬት ይሄ ዘር ያስፈልገዋል እያለ ያስባል ማለት ነው። መሬቱን ካሰበው በኋላ ለዛ መሬት ተስማሚ የሆነውን ዘር ከመረጠ በኋላ ምን ያደርጋል? ምክንያቱም እንዲሁ ዩቲዩብ ተከፍቶ ቀጥታ ቪዲዮ መጫን አይቻልም። እንደዛ ከሆነ ደግሞ የዩቲዩብን ሕግና ደንብ የተከተለ ላይሆን ስለሚችል ቻናሉ ገንዘብ የመስራትም የማደግ እድሉ አነስተኛ ይሆናል ማለት ነው። ስለዚህ ገበሬ መሬቱን ካዘጋጀ በኋላ ካሰበው በኋላ ምን ያደርጋል? ይቀበቅባል። አላስፈላጊ የሆኑ ነገሮችን ድንጋዮችን ሁኖችን ያስገላል፣ ያዘጋጃል ማለት ነው ለዘር። ስለዚህ ዩቲዩበርም ቻናል አርት፣ ሎጎ፣ የተለያዩ ቻናሉን ከከፈተ በኋላ ሴቲንግ ውስጥ ገብቶ ዩቲዩብ ስቱዲዮ ላይ የሚያስተካክላቸው እንደ ኬወርድ፣ ታግ ብዙ ነገሮች አሉ። እነዚህን ነገሮች ሁሉ ቬሪፋይ ማድረግ ሀክ እንዳይደረግ ብዙ ነገሮች አሉ። ወደ ውስጥ ስንገባ የምናያቸው ነገር ነው የሚሆነው። እነዚህን ነገሮች ሁሉ ያዘጋጃል ማለት ነው። ሶስተኛ ገበሬ ዘሩን ይዘራል ያዘጋጀው መሬት ላይ ማለት ነው። ዩቲዩበርም ዩቲዩብን ካዘጋጀው በኋላ ምን ያደርጋል?
ቪዲዮ መጫን ይጀምራል ማለት ነው። ስለዚህ ጥራት ያለው ቪዲዮ ይጭናል ማለት ነው። ምክንያቱም ገበሬ የሚዘራው ዘር ጥራት ያለው ዘር ስለሆነ፣ ምክንያቱም ሰው የዘራውን ነው የሚያጭደው። ገበሬ እንክርዳድ ከዘራ እንክርዳድ ነው የሚያገኘው፣ ስንዴ ከዘራ ስንዴ ነው የሚያገኘው ማለት ነው። ዩቲዩበርም ቢሆን ዝም ብሎ አስስገሰስ ቪዲዮ እንዳገኘ ይህን ያህል ቪዲዮ አለኝ ዩቲዩብ ከፍቻለሁ ለማለት ያህል ብቻ የማይጠቅም ዝባዝንኬ በዛ በቪዲዮም በሳውንድም ጥራት ያለላቸው ቪዲዮዎች የሚጭን ከሆነ ምን ያደርጋል? ግብረ መልሱም ይሁን በዛው ልክ ምንድነው የማይጠቅም ቻናሉ የማያድግ ይሆናል ማለት ነው። ስለዚህ ንጹህ የሆኑ ቪዲዮዎች ማዘጋጀት ያስፈልጋል። ለሰው የሚጠቅሙ ለስንክርዳድ ያልሆኑ ቪዲዮዎችን አዎንታዊ ይዘት ያላቸውን ቪዲዮዎች ለሰዎች መመለሻ የሚሆኑ መጫን ያስፈልጋል ማለት ነው። ገበሬ ዘሩን ከዘራ በኋላ ሲበቅል ምን ያደርጋል? መንከባከብ ይጀምራል። ዙሪያውን ተባይና አይጦች ምናምን አዝርቱን እንዳያጠቃበት ይንከባከባል ማለት ነው። ዩቲዩበር ምን ያደርጋል? ከሀከር መከላከል አለበት፣ ሲኪዩሪቲ ማድረግ አለበት ቻናሉን። ከዛ በተጨማሪ ደግሞ ዲስክሪፕሽኑን፣ ታይትሉን፣ ተምኔሉን እነዚህ ነገሮች ሁሉ ሌሎች ነገሮች በየጊዜው ቪዲዮ የማይታይ ከሆነ መቀየር፣ ችግር ካለ ቱቶሪያል በማለት በየጊዜው አፕዴት በማድረግ ራስን ማሻሻል ያስፈልጋል ማለት ነው። ስለዚህ ቪዲዮ እንደዚህ ታጭኖ ዝም ብሎ ለጥ ማለት አይጠቅምም ማለት ነው። እንክብካቤ ያስፈልገዋል። እንክብካቤ በየጊዜው እንክብካቤ ያስፈልገዋል። አምስተኛ ገበሬ አረም ያርማል። አዝርቱ ትንሽ አደግ ሲል በዙሪያ ያሉ አረሞችም አዝርቱን ለማስቀረት ስለሚያድጉ አብረው እነዛን ነገሮች አዝርቱን ከአረሙ ይለያል ማለት ነው። አረሞቹን ይነቅላል ማለት ነው። ስለዚህ ዩቲዩበር ምን ያደርጋል? አረም ያርማል ማለት ነው። ለምሳሌ የለቀቅነው ቪዲዮ በጣም ጥራት ያለው ሆኖ ካልታየ ምን አለ ወይ ተምኔል ላይ ወይ ዲስክሪፕሽን ላይ ወይም የሆነ ችግር አለ ማለት ነው። ስለዚህ እነዚህ ነገሮች እንደገና መልሰን ተምኔል በመቀየር ታይትል በመቀየር የተለያዩ ስራዎችን በማሻሻል ማረም ያስፈልጋል፣ ማሻሻል ያስፈልጋል ማለት ነው። ስለዚህ የመጀመሪያው አረም ስንጭን የዲስክሪፕሽን ታይትል ተምኔል የምናደርጋቸው ነገሮች የመጀመሪያው ድንግላይ ይባላል። አንድ ገበሬ ደግሞ ምን ያደርጋል? የመጀመሪያ አረም ሲያርም የመጀመሪያው ጊዜ ሲሆን ድንግላይ አረም ይባላል ማለት ነው። ስለዚህ ዩቲዩበርም ለመጀመሪያ ጊዜ ሲጭን ድንግላይ ቪዲዮ ነው። ድጋሜ ከውስጥ ያሉ ያልታረሙ ያልጠሩ አረሞች ካሉ በድጋሜ ስለሚወጡ እነዛን አረሞች ለማረም ማዘጋጀት ያስፈልጋል ማለት ነው። ስለዚህ የመጀመሪያው ገበሬ ድንግላይ አረም ሲያርም ዩቲዩበር ምን ያደርጋል? የመጀመሪያውን ቪዲዮ ከታይትል ከዲስክሪፕሽን ከተምኔል ጋር አያይዞ ይጭናል ማለት ነው። ገበሬ ድንግላዩን ካረመ በኋላ ከትንሽ ቆይታ በኋላ ምን ያደርጋል? አዝርቱ የማያድግ ከሆነ አረሞቹ አድገው የሚያስቸግሩ ከሆነ ምን ያደርጋል? ዳግሞሽ የሚባል አለ። ዳግሞሽ አረም ያርማል ማለት ነው። ዩቲዩበርም ቪዲዮውን ከጫነ በኋላ የማይታይለት ከሆነ ቻናሉ ላይ ደግሞ ችግር ካለ ምን ያደርጋል? መልሶ ያጠራል፣ ያርማል፣ ይኮተኩታል ማለት ነው። ሰባተኛ ከዚህ ሁሉ ውጣ ውረድ በኋላ ምን ያደርጋል? አንድ ገበሬ አረሙን አረሙ አሳድጎ ተንከባክቦ አዝርቱ ደርሶለት ያጭዳል ማለት ነው። ዩቲዩበርም በተመሳሳይ መልኩ ዩቲዩብን ተንከባክቦ ቪዲዮዎቹ ሰዓቱን ሞልተውለት አድገውለት ለሰዎች ተደራሽ ነው ገንዘብ መስራት ይጀምራሉ ቪዲዮዎቹ ማለት ነው። ዶላር መስራት ይጀምራሉ ማለት ነው። ገበሬ ካጨደ በኋላ ወደ አውድማ ይሰበስባል። አውድማ ማለት እንግዲህ አዝርቶች ተሰበስበው አንድ ቦታ ላይ ተከማችተው ገለባውን ከዘሩ የምንለይበት ማከማቻ ቦታ ማለት ነው። ስለዚህ ለዩቲዩበር ምን ይባላል? አድሴንስ አካውንት ይከፍታል ማለት ነው። ቻናሉ ሞኔታይዝ ከሆነ ቪዲዮዎቹ ገንዘብ መስራት ከጀመሩ በኋላ አድሴንስ አካውንት ከፍቶ ገንዘቡን ወደ አድሴንስ ማስገባት ይጀምራል ማለት ነው። ወደ አውድማ ገበሬ እንደሚያስገባ ሁሉ ዩቲዩበርም ወደ አድሴንስ የሚሰራውን ገንዘብ ያስገባል ማለት ነው። ዘጠነኛ ዘሩን ከአውድማ ከሰበሰበ በኋላ ገበሬ ወደ ቤት ወቅቶ ሰብስቦ ፍሬውን ከገለባው ለይቶ ያስገባል ማለት ነው። ዩቲዩበርም ከአድሴንስ ወደ የት ይልካል? ወደ ባንክ ይልካል ማለት ነው። ወደ ባንክ ከገባ በኋላ ገንዘቡ ያው በእጁ እንደያዘው ስለሆነ የሚቆጠረው ወደ ባንክ ያስገባል። ገበሬ ከአውድማ ወደ ቤት ሲያስገባ ዩቲዩበርም ከአድሴንስ ወደ ባንክ ያስገባል ማለት ነው። ከዛ በመቀጠል ወደ ቤት ያስገባውን እህል ወጥቶ ወርዶ ብዙ ውጣ ውረዶችን ታግሶ ዝናቡን፣ ፀሐዩ፣ ውጣ ውረዱ ቁሩን ታግሶ ገበሬ ያመረተውን ምርት መመገብ ይጀምራል ማለት ነው። ዩቲዩበርም ወደ ባንክ ያስገባውን የወጣ የወረደበትን የዩቲዩብ ገንዘብ ምን ያደርጋል? መጠቀም ይጀምራል ማለት ነው። የመጨረሻው የሚሆነው ምንድነው? ገበሬ ያመረተውን ምርት ሙሉ ለሙሉ አይበላም፣ አያጠፋም፣ ዘር ያስቀምጣል ለቀጣዩ። ስለዚህ ዩቲዩበርም ገንዘብ አገኘን ብለን አንድ ጊዜ ጭፍጭፍ አድርገን ማጥፋት አይጠበቅብንም ማለት ነው። ገበሬ ዘር ሲያስቀምጥ ለቀጣዩ ዘር፣ ዩቲዩበር ደግሞ ምን ያደርጋል? ያገኘውን ገንዘብ የቪዲዮውን ጥራት ለማሻሻል ካሜራ መግዛት፣ የሳውንዱን ጥራት ለማሻሻል ማይክ መግዛት፣
ሌሎችንም የስቱዲዮ ነገሮችን ማሻሻል ከነበረው ቪዲዮ የተሻለ ስራ ለመስራት ምን ማድረግ አለበት? አስፈላጊ የሆኑትን ማቴሪያሎች ማዘጋጀት፣ ለቀጣዩ ስራ የበለጠ ስራ ለመስራት ማስፋት ያስፈልጋል ማለት ነው። ስለዚህ በምንሰራቸው ስራዎች በየጊዜው ለውጥ ሊኖረን ይገባል። ስለዚህ ጠንካራ ዩቲዩበር ከጠንካራ ገበሬ ጋር ይመሳሰላል። የዩቲዩበር ጉዞና የጠንካራ ገበሬ ጉዞ ይህን ይመስላል ማለት ነው። በመካከል ያሉ ውጣ ውረዶችን መታገስ ያስፈልጋል። የዩቲዩብ ስራ የዩቲዩብ ጉዞ የዝሆን ጉዞ ነው ይባላል። ምክንያቱም ዝሆን ቀስ ብሎ ረጋ ብሎ ነው የሚጓዘው። ስለዚህ ዩቲዩበርም በአንድ ጊዜ ሁሉ ነገር ሊሳካለት ስለማይችል የዩቲዩብን ህግና ደንብን በመጠበቅ አምኖ አዎንታዊ ይዘት ያላቸውን ቪዲዮዎች በተስፋ በትዕግስት መጫን አለበት ማለት ነው። ለዛሬ ያለኝ ቪዲዮ ይህን ይመስላል። ውድ ተመልካቾቼ ይህንን ቪዲዮ ጠቃሚ ሆኖ ካገኛችሁት ለሌሎች ሰዎች ሼር በማድረግ አጋሩ። ቪዲዮው ለሁሉም እንዳዳርሰው ዩቲዩብ አልጎሪዝም ላይክ በማድረግ አበረታቱኝ። ሰብስክራይብ ያላደረጋችሁ ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። በቀጣይ ደግሞ ለእናንተ ጠቃሚና አስተማሪ ይሆናል ብዬ የማስበውን ቪዲዮ ይዤላችሁ እመጣለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።